አንቺ ወይም አንተ በጣራ ላይ የምትሮረጠው አይጥ 99.9%ቱ የጅን ተፈጥሯችሁ ከአይጧ ጋር አንድ አይነት ነው። ሳይንቲስቶች አዲስ የካንሰር ወይም የስኳር መድኃኒት ሲያገኙ መጀመሪያ ለሰው ሳይሆን ለአይጥ የሚሰጡት ለምን ይመስላችኋል? ምክንያቱም በባዮሎጂ ደረጃ አይጥ ማለት ትንሽ ሰው ማለት ነች። ከ90% በላይ ሰውነታችን በጄኔቲክስ ከአይጦች ጋር ፍጹም አንድ አይነት ነው። ሰላም ጤና ይስጥልኝ ቪዲዮ ኢትዮጵያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እንዲሁም ለሌሎች እንድረስ ካሰባችሁ ደግሞ ሼር ማድረጋችሁ እንዳትዘነጉ። እስከ ቪዲዮ ፍጻሜያችሁን አብራችሁን ቆዩም። አይጥ ለምንና ምን አይነት ከሰው ልጅ ጋር ተፈጥሯዊ ቢቀራረብ ነው ለሪሰርች የሚሰራባት? አይጦች በተለይም ነጭ አይጦች ያ ማለት ማይስና ራትስ ለሳይንሳዊ ምርምር ወይም ሪሰርች በስፋት የሚመረጡበት ምክንያት ከሰው ልጅ ጋር ያላቸው የሰውነት ተፈጥሮ የጂን ስብጥርና የባህሪ መመሳሰል በጣም ከፍተኛም በመሆኑ ነው። ዋና ዋና ምክንያቶችን በዝርዝር እንመለከታለን። በድጋሚ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የመጀመሪያው የጂን ወይም ጄኔቲክስ መመሳሰል ነው። አይጦች ከሰው ልጅ ጋር በውጫዊ ገጽታ ባይመሳሰሉም በባዮሎጂካል ተፈጥሮ አይጥና ሰው በጣም የተመሳሰሉ ናቸው። ከአይጥ የጂን ስብጥር ወይም ጄኖሙ 90% በላይ የሚሆነው ከሰው ልጅ ጋርም ቀጥታም ተመሳሳይም ነው። ይህ ማለት በሰው ላይ በሽታ የሚያስከትል ጂኖቹ ወይም ለበሽታ መጋለጥ እድሎቹ በአይጦችም ላይ በተመሳሳይ ሁኔታ ይከሰታሉ። ይህም ለሰው ልጅ የሚሆኑ መድኃኒቶችን አስቀድሞ በእነሱ ላይ መሞከር ምቹም ያደርገዋልም ተብሎም ይታሰባል። በሁለተኛ ደረጃ አይጦች ከሰው ልጆች ጋር የሚያመሳስላቸው ነገሮች የሰውነት አካላትና አሰራር ወይም ባዮሎጂካልም ሲስተም ነው። አይጥ የውስጥ አካላት አደረጃጀትና አሰራር ከሰው ልጅ ጋር በእጅጉም ይቀራረባል። ልክ እንደ ሰው ሁሉ አይጦችም የአጥቢ እንስሳ ወይም አማል ስም ናቸው። በማዕከላዊ ነርቭ ስርዓታቸው፣ የአንጎል አሰራር፣ የልብና የደም ዝውውር ስርዓታቸው፣ የምግብ መፈጨትና የመተንፈሻ አካሄዳቸው ከሰው ልጆች ጋር ተመሳሳይ በመሆኑ እጅግም ነገሩን አቅሎታል። በሌላ በኩል ደግሞ ፈጣን እርባታና የአጭር የዕድሜ ዘመን ወይም ላይፍ ሳይክል ነው። ይህም ለተመራማሪዎች ትልቅ ምቾትም ወይም እፎይታንም ሰጥቷል። አይጦች በፍጥነት ይወለዳሉ። ያ ማለት በየ3 ሳምንቱ ሊወለዱም ይችላሉ። የእድሜ ዘመናቸው አጭር ከመሆኑ የተነሳ ያ ማለት ከ2 እስከ 3 ዓመት በመሆኑ አንድን በሽታ ወይም መድኃኒት በእድሜ መገፋት ሂደት ላይ የሚያመጣውን ለውጥ በጥቂቱ ወራት ወይም ዓመታት ውስጥ ሙሉ የህይወት ዑደታቸውን አይቶ ለመጨረስም ያስችላል። በሰው ላይም ቢሆን ኑሮ ይህንን ለማወቅ 70 እና 80 ዓመታት መጠበቅም በፈጸረም ነበርም። በአራተኛ ደረጃ የምንመለከተው በቀላሉ ጂናቸውን መቀየር መቻላቸው ወይም ጄኔቲክ ማኒፑሌሽን ነው። ሳይንቲስቶች አይጦችን የጂን በቀላሉ ማብራትና ማጥፋት ወይም ኖክአውትና ኖኪኒን ማየት ይችላሉ ነው የተባለው። ለምሳሌ በሰው ላይ በስኳር በሽታም በካንሰር ወይም በአልዛይመር የሚመጣውን የጂን አይጡ ላይ በማጋራት አይጡን ያንን የሰው በሽታ እንዳይዘው ማድረግም ይቻላል። ከዚያም መድኃኒቱ በሱ ላይ የሚሞከርበታል። በዓለም ላይ ብዙ ፍጥረታትና ዘነፍሳት እያሉ አይጥን የመረጥንበት ዋና ምክንያት ደግሞ ለአያያዝና ለጥናት ምቹ መሆናቸው ነው። መጠናቸው ትንሽ በመሆኑ በላብራቶሪ ውስጥ ለመንከባከብ ለመመገብና በግሩፕ ለማስቀመጥም አይቸገሩም። ባህሪያቸው በቀላሉ የሚገመቱና ሰላማዊ በመሆናቸው ለተመራማሪዎች ስጋትም አይፈጥሩም። ባጭሩ አይጦቹ የሰው ልጅ አነስተኛ የባዮሎጂካል ሞዴሎች ተደርገው ስለሚወሰዱ ነው ለሕክምና ለክትባትና ለተለያዩ ስነ ባህሪ ወይም ቢሄቪየራል ምርምሮች እንደ ዋናነት የሙከራ ቁስም የሚያገለግሉት። በሰው ልጅ ላይ በሽታ የሚያስከትሉ ወይም በተለያዩ የሰውነት ተግባራት ተጠያቂ የሆኑ ሁሉ ማለትም ይቻላል 99% ጂኖች በአይጥ ውስጥ የሚገኛሉ። በዚህ ምክንያት ተመራማሪዎች የሚከተሉት ወሳኝ ነገሮችን ማድረግም ችለዋል። የሰው በሽታዎችን በአይጥ ላይ መፍጠር ዲዚዝ ሞዴሊንግ፣ ለምሳሌ አልዛይመር የመርሳት በሽታ፣ ስኳር ወይም ካንሰርን የሚያመጣውን የሰው ጂን አይጡ ላይ በማጋራት በሽታውን በአይጡ ላይ እንዲከሰት ማድረግም ችለዋል። አዲስ የተገኘ መድኃኒት ወይም ክትባት በሰው አካል ውስጥ ሲገባ ሊያመጣ የሚችለው የጎንዮሽ ጉዳት ወይም ሳይድ ኢፌክት ልክ እንደ ሰውነታቸው ሆኖ አስቀድሞ የሚያሳየን ይህ የአይጥ ጂን ተፈጥሮ ነው። ስለዚህ አይጦች ለሳይንቲስቶች ህያው የሰው ልጅ ባዮሎጂካል ካርታ ሆነው ስለሚያገለግሉ ነው ምርምር በእነሱ ላይ ብቻ ክላች አድርጎም የቆመው። ክቡራትና ክቡራን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይ ሰብስክራይብ እንዲሁም ሼር ማድረጋችሁ እንዳትዘነጉ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።